እግዚአብሔርን ማወቅ ማለት ምን ማለት ነው? እግዚአብሔርን ስለማወቅስ መጽሐፍ ቅዱስ ምን ይናገራል? መጽሐፍ ቅዱስ እግዚአብሔርን ማወቅ የሚባለውን ጉዳይ ለምን ዋና ጉዳይ ያደረገው? ወዳጆቼ ትንሽ በሚኖረን ቆይታ ላይ ይህንን እውነት ዲስከስ ለማድረግ ከእናንተ ጋር ወደዚህ መጥቻለሁ። ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ሌሎች ሰዎችም ሼር እያደረጋችሁ አብረን እንቆይ። እግዚአብሔርን ማወቅ ማለት ምን ማለት ነው? እግዚአብሔርን ማወቅ መጽሐፍ ቅዱስ ውስጥ በጣም ትልቅ ጉዳይ ነው። ምናልባትም ደግሞ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ በግልጽ እንደሚታየው ጌታ ኢየሱስ ክርስቶስ በመጨረሻው ጸሎት ውስጥ ትልቅና ዋና ጉዳይ አድርጎ የያዘው ጉዳይ እግዚአብሔርን ማወቅ ነው። ለዛም ነው ሲጸልይ እንደዚህ ብሎ የጸለየው፣ እውነተኛ አምላክ ብቻ የሆንክ አንተን የላከውም እርሱ ክርስቶስ እንደሆነ ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ጸለየ። እውነተኛ አምላክ ብቻ የሆንክ አንተን የላከውም እርሱ ክርስቶስ እንደሆነ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አያችሁ ወዳጆቼ፣ ክርስትና ማለት ሃይማኖት እንዳልሆነ የእግዚአብሔር ቃል ይነግረናል። ሃይማኖት ካልሆነ ደግሞ ምንድነው ብለን መጠየቅ አለብን። በጌታ በኢየሱስ ክርስቶስ ጸሎት ውስጥ ደግሞ ክርስትና እግዚአብሔርን የማወቅ ሕይወት እንደሆነ የእግዚአብሔር ቃል ያስረዳናል። ግን ይሄ እውቀት የሚባለው ነገር እንዴት ይተረጎማል? ይህ እውቀት የተባለው ነገር እንዴትስ ይብራራል? እግዚአብሔርን ማወቅ እጅግ በጣም መሰረታዊና ወሳኝ የሆነ የእግዚአብሔር ቃል እውቀት ነው። ይቺ እውቀት የተባለችው ፓርት በተለይ ማወቅ ተብላ የተተረጎመችው የእግዚአብሔር ቃል ክፍል በግሪኩ ጊኖስኮ ተብሎ ነው የሚጠራው። ይሄ ጊኖስኮ የሚለው የግሪክ ቃል ደግሞ ቀጥታ ኢምፕሊኬሽኑ ወይም ቀጥታ ማሳያው ልምምዳዊ እውቀት ማለት ነው። ልምምዳዊ እውቀት ደግሞ ማለት ከኢንፎርሜሽን የዘለለ መረጃ የዘለለ በሶስተኛ ወገን ከሚደርሰን ኤክስፒሪየንስ ካላደረግነው እውቀት በዘለለ በቀጥታና በልምድ ወይም በኤክስፒሪየንስ የምናገኘው እውቀት ማለት ነው። ያ ማለት ልናውቅ ከተገባን ነገር ጋር ያለን ቀጥተኛ ህብረት፣ በዚህም ቀጥተኛ ህብረት ውስጥ የሚፈጠር ተግባራዊና ልምምዳዊ እውቀትን የሚያመላክት ቃል ነው ጊኖስኮ የሚለው የግሪኩ ቃል ማለት ነው። ስለዚህ ይሄ የግሪኩ ቃል ትርጓሜው ይሄ ከሆነ፣ ፍቺው ይሄ ከሆነ አንድ ነገር ማሰብ እንችላለን። ለምንድነው እግዚአብሔርን ማወቅ በዚህ ቃል ውስጥ የተገለጠው? እግዚአብሔር በቃል ውስጥ የሚነግረን ነገር እርሱን ማወቅ ማለት ልምምዳዊ የሆነ ከእርሱ ጋር ባለ ህብረት የሚመጣ ከእርሱ ጋር ባለ ቀጥተኛ ተጽዕኖ ውስጥ የሚመጣ ህብረት ማለት ነው። እንደምታውቁት የሰው ልጅ በኃጢአት ምክንያት ከክብር ወድቆ ከእግዚአብሔር ጋር ካለ ህብረት ውስጥ ወድቆ ከእግዚአብሔር ጋር ያለን ህብረት አጥቷል። ከእግዚአብሔር ጋር ያለውንም ህብረት ሲያጣ እግዚአብሔርን የማወቅ እድል ነው ያጣው። ምክንያቱም የሰው ልጅ መኖር የሚችለው እንጀራ በሚያገኘው ከውሃ ከእህል በሚያገኘው ነገር ብቻ እንዳልሆነ እግዚአብሔር ቃል በእርግጥ ይናገራል። እግዚአብሔርን በማወቅ ውስጥ ያለውን በረከት መካፈል እንዲችል የሰው ልጅ ከእግዚአብሔር ጋር ህብረት ማድረግ የሚችል ፍጡር ሆኖ ነበር የተፈጠረው። ይሁንና በኃጢአት ምክንያት አዳምና ሔዋን በሰሩት ኃጢአት ምክንያት የሰው ልጅ ሁሉ ያንን እድል አጣ። ደግሞ በክርስቶስ ኢየሱስ በኩል ደግሞ የሰው ልጅ ከእንደገና ከእግዚአብሔር ጋር ህብረት ማድረግ የሚችልበት እድል ተፈጠረለት። ይህም ለምንድን ነው ሲባል እግዚአብሔርን በማወቅ የሆነውን ህይወት መኖር እንዲችል፣ እግዚአብሔርን በማወቅ ውስጥ በሆነው ህይወት መመላለስ እንዲችል ነው። ስለዚህ እግዚአብሔር ለሰዎች የሰጠው እድል በኢንፎርሜሽን የሆነ እውቀት እንዲኖራቸው አይደለም፣ ነገር ግን በቀጥተኛ ህብረት ውስጥ ወይም በቀጥተኛ ተጽዕኖ ውስጥ ባለ እውቀት ውስጥ እንዲመላለሱ ነው። አያችሁ፣ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን በመስቀል ላይ አሳልፎ የሰጠው ቀጥታ እግዚአብሔርን ማወቅ እንድንችል ነው። ቀጥታ ከእግዚአብሔር ጋር ህብረት ማድረግ እንድንችል ነው። እርሱን ራሱ ያለ ማንም መካከለኝነት፣ ያለ ሰው መካከለኝነት፣ ያለ መልአክ መካከለኝነት ራሱ እግዚአብሔር ስጋ ለብሶ በመካከላችን ተገኝቶ እግዚአብሔር ወልድ በመስቀል ላይ በሰራው ስራ ወደ አብ መግባትን አገኘን። እኛ ያገኘነውን እድል ደግሞ መጠቀም የምንችለው በህይወታችን ላይ ትልቁን ጉዳይ ትልቁን ግብ እግዚአብሔርን ማወቅ ስናደርግ ነው። እግዚአብሔር እንድናውቀው ይፈልጋል። ምን ማለት ነው? እንድንቀርበው ይፈልጋል፣ እንድንነካካው ይፈልጋል። በህይወታችን እግዚአብሔርን ኤክስፒሪየንስ እንድናደርገው ይፈልጋል። እግዚአብሔርን ማወቅ የሚችል ወደ ማወቅ ሙላት ውስጥ ማደግ የሚፈልግን ትውልድ እግዚአብሔር ማየት ይፈልጋል። ይሄ ቅናት፣ ይሄ ረሃብ በመንፈሳችን ውስጥ በኃይል መሞላት አለበት።
ኤፌሶን መጽሐፍ ምዕራፍ 4 ላይ ጳውሎስ አንድ ነገር ይናገራል። ቅዱሳንን በጣም እግዚአብሔርን ወደ ማወቅ ሙላት ውስጥ እንዲመጡ ሲያበረታታቸው እንደዚህ የሚለው ነገር አለ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት እያለ ይነግራቸዋል። የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት። በማመን ሁላችንም አንድ ስንሆን ደግሞ ያ አንድነት እጅግ በጣም የሚጠናከርበት ሌላ ዓለም አለ። ሁላችንም ማለትና የእግዚአብሔር ልጅ በማመን ቀጥሎም በማወቅ ወደሚገኝ አንድነት። አያችሁ፣ የእግዚአብሔር ቤት እውነተኛ እድገት እግዚአብሔርን በማወቅ ውስጥ የሚመጣ እድገት ነው። ቸርች ውስጥ ታይም ስፔንድ ስናደርግ፣ እያገለግልን ስንቆይ፣ ህብረት ስናደርግ፣ ለተለያዩ ውስጣዊ ውጫዊም ጉዳዮች ተጋላጭ ስንሆን እግዚአብሔርን ማወቅ ከተባለ ጉዳይ ላይ አይናችንን መንቀል የለብንም። ሁሌ ረሃባቸው የእግዚአብሔር ሰዎች ይሄ ነበር። በፊልጵስዩስ መጽሐፍ ምዕራፍ 3 ላይ ጳውሎስ ይህን ሲቀና እንግዲህ ረጅም ዘመን አገልግሎ ሲያበቃ፣ መጽሐፎችን ጽፎ ሲያበቃ፣ መልእክቶችን አድርሶ ሲያበቃ፣ ከተማዎችን በወንጌል ነቅንቆ ሲያበቃ አንድ ነገር ይላል። አሁንም ይልና ስለ ቅናቱ ስለ ረሃቡ ሲናገር እርሱንና የተነሳኤውን ኃይል እንዳውቅ ቢሆንልኛልና በመከራው እንኳን ብመስለው በሞቱ እንኳን ብመስለው እያለ ይናገራል። የነዚህ ትልልቅ የእግዚአብሔር ሰዎች ትልቁ ረሃባቸው እግዚአብሔርን ማወቅ ነው። እርሱን በማወቅ የተሞላ ህይወት ይናፍቃሉ። አገልግለው አይረኩም። ሰው በእጃቸው ድኖ ከሙታን ተነስቶ ሰዎች ከተማዎች ጌታን ተቀብለው ሰዎች ከአጋንንት እስራት ተፈተው ሁሉ አይረኩም። ምክንያቱም በመንፈስ ቅዱስ አማካኝነት በውስጣቸው የገባ አንድ መንፈሳዊ የሆነ ረሃብ አለ፣ እግዚአብሔርን የማወቅ ረሃብ። ብቻ እግዚአብሔርን ማወቅ ትልቅ ጉዳይ ሆኖላቸው እናያለን። እግዚአብሔርን ማወቅ ገዢ ምክንያት ሆኖላቸው እናያለን። እግዚአብሔርን ማወቅ የሚያሮጣቸው ምክንያት ሆኖ እናያለን። እግዚአብሔርን ማወቅ ኢቭን የሚያገለግሉበት ምክንያት ሆኖ እንኳን እናያለን። እግዚአብሔርን በማወቅ በርትተዋል። እግዚአብሔርን በማወቅ አገልግሎታቸውን አስቀጥለዋል። እግዚአብሔርን በማወቅ ኃይላቸውን እያደሱ እንዲሄዱ ምክንያት ሆኖላቸዋል። እግዚአብሔርን ማወቅ ለነዚህ ሰዎች እጅግ ትልቅ ጉዳይ ከነበረ ወዳጆቼ፣ ለእኛም በዚህ ዘመን ላለነው ሰዎች እግዚአብሔርን ማወቅ አሁንም ትልቅ ጉዳይ መሆን ይኖርበታል። እግዚአብሔርን እያወቅን የምንኖረው ህይወት ነው ጤነኛ ህይወት፣ ትክክለኛ ህይወት፣ እግዚአብሔርን የሚያከብረው ህይወት። ስለዚህ እግዚአብሔርን በማወቅ ውስጥ የምንመላለስ ከሆነ ፍሬያማ እንሆናለን። ኤፌሶን 3 ላይ ጳውሎስ ይህንን ደግሞ ይናገራል። ከፍታው፣ ርዝመቱ፣ ጥልቀቱ ከመታወቅ ይልቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። እግዚአብሔርን ማወቅ ምንድን ነው ካለን ይህንን አንድ ነገር ልበል። እግዚአብሔርን ማወቅ ልምምድ ነው። እግዚአብሔርን ማወቅ አእምሯዊ ከሆነ እውቀት ያልፋል። ማንነካካውን አምላክ ማብራራት አንችልም። ያልቀረብነውን አምላክ መግለጥ አንችልም። ያልተገለጠልንን አምላክ ለሰዎች መግለጥ አንችልም። መንፈሳዊ ህብረት ያስፈልገናል። በመንፈሳዊ ህብረት ውስጥ ከእግዚአብሔር ጋር መነካካት ይኖርብናል። በመንፈሳዊ ህብረት ውስጥ እግዚአብሔር ጋር መቆየትን መማር ይኖርብናል። እግዚአብሔርን ማወቅ እጅግ ጥልቅ ነው። ስለ እግዚአብሔር ማወቅ አይደለም። ከሶስተኛ ወገን እግዚአብሔርን ማወቅ አይደለም። ከሶስተኛ ወገን ስለ እግዚአብሔር መስማት አይደለም። ነገር ግን በክርስቶስ ኢየሱስ የመስቀል ስራ አማካኝነት ወደ እግዚአብሔር መግባትን በመንፈስ ቅዱስ ስላገኘን ገብተን ደግሞ እንድናቀው ራሱ እግዚአብሔርም ስለሚፈልግ ይህንን ህይወት መኖር የኛ ድርሻ ነው። ይህን ህይወት ከተራብነው እግዚአብሔር ያጠግበናል። ይህን ህይወት ከናፈቅነው እግዚአብሔር ያጠግበናል። ይህን ህይወት አለልክ ከፈለግነው እግዚአብሔር እርሱን በማወቅ ይባርከናል። ምናልባት አንዳንድ ሰው የተለያየ ጥያቄ ሊፈጠርበት ይችል ይሆናል። እግዚአብሔርን ማወቅ ገዳማዊነት አድርጎ፣ እግዚአብሔርን ማወቅ የምድርን ህይወት ቸል ማለት አድርጎ፣ እግዚአብሔርን ማወቅ ወይም ኑሮን ቸል ማለት አድርጎ ብቻ ሊያስበው ይችላል። ግን ወዳጆቼ የእግዚአብሔር ቃል እንደሱ አይደለም የሚያስተምረን። ምክንያቱም ማቴዎስ ወንጌል ላይ ምዕራፍ 6 የመጨረሻውን ቁጥር ስናነብ የሚነግረን አስቀድማችሁ መንግስቱና ጽድቁን እሹ ሌላ ሁሉ ይጨመርላችኋል ይላል። እግዚአብሔርን ማወቅ ኢቨን በዚህ ምድር ላይ ላለን ለየትኛውም ኑሮ ተኮር ለሆኑ ጉዳዮች ሁሉ
ትርፍ ነው የሚሆንልን፣ ወይም ደግሞ በረከት ነው የሚሆንልን፣ ሞገስ ነው የሚሆንልን። ኦፍኮርስ እነዛን ነገሮች ዓላማ አድርገን እግዚአብሔርን አንፈልግም። እግዚአብሔርን ራሱን ማወቅ ዓላማ አድርገን ግን እግዚአብሔርን ስንፈልግ ከምድሩ ነገር እንኳን እንደማንጎድል የእግዚአብሔር ቃል አስረግጦ ይነግረናል። በሁኔታዎች ፍራቻና በሁኔታዎች መያዝ ከሁኔታዎችም ጋር በሆነ አለልክ መጣበቅ ግን እግዚአብሔርን ማወቅ ከዘነጋን እዚህ ዓለም ላይ ትርፋማ ውጤታማ መሆን ህይወታችን ላይ ከባድ ሊሆን ይችላል። ነገር ግን በዚህ ምድር እንኳን ለማትረፍ በዚህ ምድር እንኳን ተጽዕኖ ፈጥረን ለማለፍ በዚህ ምድር ላይ እንኳን ለሌሎች ሰዎች ተርፈን ለማለፍ እግዚአብሔርን የማወቅ ሙላት ህይወታችን ውስጥ መኖር ይኖርበታል። ወዳጆቼ እግዚአብሔርን በማወቅ የሚመላለሱ ሰዎች ተሻግረው ሄደዋል፣ አልፈው ሄደዋል፣ ጀግነው ሄደዋል። በመጨረሻ ይህን አንድ ሀሳብ ላንሳና ልጨርስ። እግዚአብሔርን ማወቅ በህይወታችን ላይ ለሚገጥሙን ቻሌንጆች የመሻገሪያ ወይም የመዝለያ ወይም የማለፊያ ምክንያታችን ናቸው። ብዙ ሰዎች በመከራቸው ላይ ይስቃሉ። ብዙ ሰዎች መከራቸው በህይወታቸው ላይ ያለ እስከማይመስል ድረስ ቻሌንጆቻቸውን በልጠው መኖር ችለዋል። ወዳጆቼ የእግዚአብሔር እውቀት ወይም ደግሞ እግዚአብሔርን ማወቅ በህይወታችን ውስጥ ሲሞላ አሁን የምናልፋባቸው ነገሮች እንኳን ይቀሉብናል። ምቾት ቢሆን ይቀልብናል፣ ቻሌንጅ ቢሆን ይቀልብናል። ከውስጥ ከውጭ የሚመጡ ረብሻዎች ሁሉ ዝም የማለት አጋጣሚና እድል አላቸው። እኛ ግን አንድ ነገር ያስፈልገናል፣ እግዚአብሔርን የማወቅ ሙላት። እግዚአብሔር የተመሰገነ ይሁን። ይሄ መልእክት ከጠቀማችሁ ወዳጆቼ ሰብስክራይብ እያደረጋችሁ ደግሞ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። ጸጋ፣ ሰላም ደግሞ እግዚአብሔርን የማወቅ ረሃብና ሙላት አሁንም በህይወታችን ላይ በጌታ በኢየሱስ ስም እየተጨመረ ይሄድ። ሰላማችሁ ይብዛ።